ሰላም ጤና ይስጥልኝ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ዛሬ ደግሞ እንደተለመደው አጫጭር ቪዲዮዎችን እንደምለቅ ይታወቃል። ዛሬ ደግሞ እስኪ እንዴት አድርገን ኢንቫይት እንደምናደርግ አሳያችኋለሁ። ተከታተሉኝ። መጀመሪያ ኢንቫይት የሚባል ነገር ፕሮፋይላችን ልክ እንደከፈትን እዚህ አካባቢ የምትገኝ ነገር ናት። እቺ ነገር ናት ኢንቫይት ማለት። ይሄ ኢንቫይት ይባላል። ኢንቫይት ማለት ሰዎችን እንጠቀሙ ለሰዎች መጋበዝ ማለት ነው። ለሰዎች መጋበዝ ማለት ነው። ወደ ሰዎች እንዴት ነው የምንጋብዘው? በቴሌግራም ሊሆን ይችላል፣ በቴክስት ሊሆን ይችላል። ብቻ በፈለግነው አቅጣጫ እየመረጥን እንዲጠቀሙ ኢንቫይት ማድረግ ማለት ነው። ስለዚህ ኢንቫይት ለማድረግ መጀመሪያ ራሱን ክሊክ አድርገን ወደ ውስጥ እንገባለን ማለት ነው። ወደ ውስጥ ስንገባ እንደምትመለከቱት እዚህ ጋር ኢንቫይት ይላል። ኢንቫይት የሚል ትታቻል። ከላብኩን ጀምር ኢንቫይት ሰምዋን ካን ኤርን አፕ ቱ $16.8 $16.8 ታገኛላችሁ ነው የምለው። እስኪ $16.8 ታገኛላችሁ ነው የምለው። ከዚህ ደግሞ እንደምትመለከቱት ምን አለ? ኢንቫይት ናው ይላል። ኢንቫይት ናው ይላል። እስኪ ወደ ውስጥ ገብተን እንየው። እስኪ እኔ ለምሳሌ ኢንቫይት ለማድረግ ልሞክር። ኢንቫይት ናው ምለው ነካውት። ሲነካ እዚህ ጋር ሁለት ነገር ይታያቸዋል። እዚህ ጋር ምን አለ? ሊንክ ኢንቫይት እና አይዲ ኢንቫይት እንላለን። እዚህ ጋር ሁለት አይነት ምርጫዎች ናቸው ያሉት። ሊንክ ነው ኢንቫይት የምታደርጉት ወይስ አይዲ ነው ኢንቫይት የምታደርጉት የሚለው ነገር ምርጫ ሰጣችሁ። ከፈለጋችሁ አይዲያችሁን ኢንቫይት ማድረግ ትችላላችሁ። ካልፈለጋችሁ ደግሞ ሊንኩን ኢንቫይት ማድረግ ትችላላችሁ። እስኪ ለምሳሌ እኔ መጀመሪያ ሊንኩን ኢንቫይት ላድርግ። ሊንኩን ኢንቫይት ሳደርግ እዚህ ጋር ብዙ አይነት እንትኖች አሉ። ዝም ብዬ ልምረጥ። እስኪ ዝም ብዬ አንዱን ልምረጥ። ለምሳሌ ሁለተኛ ጋር ያለውን ልምረጥ። እናንተ ከፈለጋችሁ መምረጥ ትችላላችሁ። የመምረጥ ትችላላችሁ እንደፈለጋችሁ ነው። እኔ ለምሳሌ አንዱ ዝም ብዬ ይሄን መረጥኩ። ሁለተኛ ቦታ ያለውን መረጥኩ። ከዛ እንደዚህ ስመርጥ ወዴት ነው ኢንቫይት ማድረግ የምትፈልገው ብሎ እንጠይቀኛል። ወደ ፌስቡክ ነው፣ ሜሴጅ ነው፣ ዋትስአፕ ነው፣ ወዴት ነው ይላል። እኔ አሁን ለአሁኑ ፈለኩት ወደ ቴሌግራም ስለሆነ ቴሌግራም ውስጥ ገባለሁኝ ማለት ነው። እንደምትመለከቱት እንግዲህ ወደዚህ ወስደኛል። ከዛ እዚህ ጋር እንደምትመለከቱት ብዙ ሰዎች አሉ። ለምሳሌ እኔ ለአንዱ ሰው ዝም ብዬ ኢንቫይት ላድርግ። ለምሳሌ እዚህ ጋር ዘሪሁን የሚል ሰው እያለ ለሱ ኢንቫይት አድርጉኝ ማለት ነው። ከዛ እዚች ጋር ያለች ምልክት አለች። እዚች ጋር ያለች ምልክት አለች። እዚህ ጋር ያለች ምልክት አለች። እዚህ ጋር እዚህ ጋር ያለ ምልክት አለ። እሱን እናደርጋለን። አንዳዎች ተጠቃ አድርገን ወደ ውስጥ እንከፍለን ከዛ ሰንድ ሆነ ማለት ነው። አያችሁ ገባ። በቃ ምን አለ አሁን እዚህ ጋር ኢንቫይት ሊንክ አለ። ከላይ በኩል ኢንቫይት popo.com ምናምን ምን ነገር አለ። ከስር በኩል አይዲ አለ። በቃ በሱ አንድ ሰው ገብቶ መስራት ሲጀምር የራሱን አፕሊኬሽን ወርዶ ኢንቫይቴሽን ነምበር በመልበት ላይ ያን የኔን አይዲ ቢሞላ ለኔ መቁጠር ጀምራል ማለት ነው። ስለዚህ እንዴት ነው? ከዛ በፊት ግን ሁለተኛ ኢንቫይት የምታደርጉት አይዲያችሁ ነው። ልክ የተቀደሙ ነው። መጀመሪያ ኮፒ ታደርጋላችሁ። ከዛም በኋላ ኮፒ ማድረግ እዚህ ጋር ኮፒ ፔስት ማድረግ ብቻ ነው የምትጠብቅባችሁ። በቃ ፔስት አድርጋችሁ ወደሱ ሄደ ማለት ነው። አያችሁ ወደሱ ሄደ። እንደ ቅድሙ ሊንክ ምናምን ሳይሆን የሚሄደው አይዲ ብቻ ነው። አይዲ ብቻ ወደሱ ሄዳል ማለት ነው። እዚህ ጋር ማወቅ ያለብን ነገር ታውቃላችሁ። እንዴት ነው አሁን ልጁ አፕሊኬሽን ስላወረደ ብቻ ወይ ደግሞ የእናንተን ኢንቫይቴሽን ነምበር ስለሞላ ብቻ አይሰራም። ወይ ደግሞ ለእናንተ ላያስብላችሁ ይችላል። እንዴት ነው እንዲያስብ ማድረግ የምንችለው ማለት ነው? መጀመሪያ እቺ ነገር እናነባለን። እዚህ ጋር በጥያቄ ምልክት ያለች የምታወቅ ነገር አለች። እዚህ ጋር እንደምትመለከቱት እዚህ ጋር
አለ ጥያቄ ምልክት እንትን ያለው እዚህ ጋር አለ። እሱ ውስጥ ገብተን መመሪያዎችን እንመለከታቸዋለን። ከዛም በኋላ how to invite ይላል። የኢንቫይት መመሪያዎቹ ናቸው ቅድም እንደነገርኳችሁ። ከዛ የሚያስብልን ባይዘው ኮይን ሳይሆን ፖይንት ነው። ኮይን ሳይሆን ፖይንት ነው። እንዴት ነው የሚያስበው? እንመልከት እስከ አንድ ባንድ። ለምሳሌ እዚህ ጋር እንመልከተው። እዚህ ጋር 1 ሰዓት ይላል። ምንድነው 1 ሰዓት ማለት? ለምሳሌ እኛ ኢንቫይት ያደረግንለት ሰው ላይቭ ሊሆን ይችላል፣ ፓርቲ ላይ ሊሆን ይችላል። በቀን ሳይሆን በ7 ቀን ውስጥ 1 ሰዓት ከገባ 1 ሰዓት ከተጠቀመ ምንድነው የሚሆነው? 10,000 ፖይንት ይሰጣል ማለት ነው። ሁለተኛ ደግሞ በአንድ ሳምንት ውስጥ 3 ሰዓት እንዳጠቃላይ 3 ሰዓት ከተጠቀመ አሁንም 10,000 ፖይንት ታገኛላችሁ እያለ ያለው አያችሁ። ልክ በቃ እንደዛ ነው። ሰዓቱ በጨመረ ቁጥር ፖይንትን በጨመረ ነው ወደ አያችሁ። እዚች ጋር እቺ ነገር ታያችኋል። በሳምንት 8 ሰዓት፣ በሳምንት 12 ሰዓት። ከዛ ፖይንቱ የጨመረ ይሄዳል ማለት ነው። ሰውየው በተጠቀመ ቁጥር ነው ለኛም ፖይንቱን እያሰበ ሄደው። ስለዚህ ማውረድ ብቻ ሳይሆን ኢንቫይቴሽን አይዲ መጻፍ ብቻ ሳይሆን መስራት አለበት ልጅ። ቢያንስ በሳምንት 1 ሰዓት ወይ ደግሞ 3 ሰዓት ወይም ብቻ የቻለውን ማድረግ አለበት ማለት ነው ልጅ። እና እንደዛ የሚያደርግ ከሆነ እኛ ኮሚሽን እናገኛለን ማለት ነው። እንደዛ ነው ኢንቫይት ማድረግ የምንችለው። በጥቂቶችን ይመስላል። ሌላ ደግሞ ስትደጋግሙት በቀላሉ ይገባችኋል፣ ትረዳላችሁ። አመሰግናለሁ።